ሰላም ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ በደንብ መጠንቀቅ ስላለባችሁ በተለያዩ ቴሌግራም ግሩፖች በሚለቀቁ በማይሆኑ ሊንኮች እና አፖች እንዴት ሀክ እንደምትደረጉና ሀክ ከተደረጋችሁ በኋላ እንዴት ማስመለስ እንደምትችሉ አንድ በአንድ ነግራችኋለሁ። ከመጀመራችን በፊት ግን ይህ ቻናል እርስ በርሳችን የምንማማርበት ቻናል ስለሆነ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩ። ሰሞኑን አስተውላችሁት ከሆነ በተለያዩ ቴሌግራም ግሩፖች የተለያዩ የማይሆኑ ሊንኮች እና አፕሊኬሽኖች እየተለቀቁ ይገኛሉ። በመጀመሪያ እንድታውቁልኝ የምፈልገው የአካውንቱ ባለቤት ሊንኩን የሚልከው አውቆ አለመሆኑን ነው። መጀመሪያ ከአፑ ስንጀምር አፑ የሚለቀቀው በተለያዩ በምንፈልጋቸው አፖች ስም ነው። ቴሌግራም ዩቲዩብ ፕሪሚየም ሊሆን ይችላል፣ ወይም ነፃ ዳታ ነፃ ብር ለማግኘት የሚል ሊሆን ይችላል። ብቻ እኛ በምንፈልገው በተለያየ ስም ይለቀቃል። ከዛ አፑን ከከፈታችሁት የማይሆን ድምፅ ይከፈታል እና ለመዝጋት ብትሞክሩ አይዘጋም። ድምፅ ብትቀንሱ በራሱ ይጨምራል። ኤርፎን ሁሉ አልፎ ሊሰማ ይችላል። በአጠቃላይ ስልኩ ከቁጥጥራችሁ ውጭ ይሆንና ድምፁ በከፍተኛ ድምፅ ይጮሃል ማለት ነው። እንደዚህ አይነት አፖች ሁለት አይነት ናቸው። አንደኛው ቀላል መፍትሄ ሲኖረው፣ ሌላው ደግሞ ማቆም አይቻልም። ብቻ በየትም በሉት በየትም የእነዚህ አፖች ችግር ዋነኛ መፍትሄ ምንድን ነው? ቴሌግራም ላይ ሆነ ከማይታወቅ ዌብሳይት ከማይታወቅ ሶርስ ምንም አይነት አፕ አለማውረድና አለመክፈት ነው። አፖቹን ለምን እንደሰሩትና ምን እንደሚጠቀሙ ባይገባኝም እናንተ ግን ራሳችሁን ጠብቁ። ብዙ ሰዎች ክፍል ውስጥ፣ ላይብራሪ ውስጥ ሰው በተሰበሰበበት ቦታ እየተከፈተባቸው ስላየው ነው። ከተከፈተና እድለኛ ሆናችሁ የሚጠፋው አፕ ከደረሳችሁ ደግሞ ማድረግ ያለባችሁ ሳትደነግጡ ስልካችሁን በፍጥነት ስዊች ኦፍ ማድረግ ነው። ሌላው ነገር ከቁጥጥራቸው ውጭ ስለሚሆን ማለት ነው። ምናልባት ማቆም የማትችሉት አፕ ከደረሳችሁና ስዊች ኦፍ ለማድረግ እምቢ ካላችሁ ማድረግ ያለባችሁ ድምፁ ፓወሩ በደንብ እንዲቀንስ ኤርፎን ሰክታችሁ ሰው ከማይሰማው ቦታ ፈልጋችሁ ባትሪው እስኪያልቅ መደበቅ ነው። ግን ከዚህ ሁሉ ችግር የማታውቁትን ማንኛውንም አፕ አለመክፈት ይሻላል። እንኳን ቀድማችሁ አወቃችሁት አይደል? ቀጣዩ በቴሌግራም ግሩፖች እየተከሰተ ያለው ችግር ደግሞ የሊንኮቹ ችግር ነው። ቅድም እንደነገርኳችሁ የአካውንቱ ባለቤት ሀክ ተደርጎበት ወደ ተለያዩ ግሩፖች ካለባለቤቱ ፍቃድ ሊንክ ይላካል። ከዛ አንድ ሰው ያንን ሊንክ ሲነካ ቴሌግራም አካውንት ሎጊን ለማድረግ የሚጠየቁ ኢንፎርሜሽኖችን ይጠይቃል እና ያ ሰው ሳያነብ ሆነ አንብቦ እነዚያን ኢንፎርሜሽኖች ይሞላል። ያ የፌክ ሊንክ የዚያን ሰው የቴሌግራም መረጃ ስለወሰደ ቴሌግራሙን እንደፈለገ መጠቀም ይችላል ማለት ነው። ስለዚህ እነዚያ ሊንኮች በዚያ ሰው አካውንት ከሰውየው አካውንት ወደ ሁሉም ግሩፖች መላክ ይጀምራሉ። ለዛ ነው ሰሞኑን እነዚህ የማይሆኑ ሊንኮች በቴሌግራም ግሩፖች በተለያዩ ሰዎች መለቀቅ ይጀመሩ። ወደ መፍትሄው ስንሄድ ደግሞ ዋነኛው መፍትሄ ችግሩ ከመፈጠሩ በፊት መጠንቀቅ ነው። በማንኛውም ጊዜ በማንኛውም ሰዓት ቴሌግራም ላይ ወይም ሌላ ቦታ የማታውቁትን ሊንክ አለመንካት ነው። ተሳስታችሁ ብትነኩ እንኳን ስልክ ቁጥር፣ ፓስወርድ፣ ኢሜይል የሚጠይቁ ከሆነ ሀክ የሚያደርጉ መሆናቸውን አውቃችሁ እነዚያን መረጃዎች ከመሙላት መቆጠብ አለባችሁ። እንደው አካውንታችሁ ሀክ ከተደረገ ደግሞ ቀላል መፍትሄ አለላችሁ። በስልካችሁ የምትጠቀሙ ከሆነ ቴሌግራም ውስጥ ገብታችሁ ሴቲንግ ውስጥ ትገባላችሁ። በመቀጠል ከፍ ስታደርጉ ዲቫይስስ የሚል ታገኛላችሁ። በፒሲ የምትጠቀሙ ከሆነ ደግሞ ሴቲንግ ውስጥ ገብታችሁ ፕራይቬሲ ኤንድ ሴኩሪቲ ውስጥ ስትገቡ አክቲቭ ሲዝንስ የሚል ታገኛላችሁ። በስልክ ከሆነ ዲቫይስ የሚለውን፣ በፒሲ ከሆነ ደግሞ አክቲቭ ሲዝን የሚለውን ስትነኩት እናንተ እየተጠቀማችሁት ባለው አካውንት ሌላ ዲቫይስ የገባ ካለ ያሳያችኋል። እናንተም በሌላ ስልክ ወይም ፒሲ ገብታችሁ ከሆነ የእናንተንም ያመጣዋል። በምትጠቀሙበት አካውንት እናንተ አሁን የያዛችሁትን ዲቫይስ ብቻ እንዲቀር ተርሚኔት ኦል ትሉታላችሁ። በመቀጠል ተርሚኔት የሚለውን ስትነኩት ከእናንተ ውጭ የሚጠቀሙ ሁሉም ዲቫይሶች የእናንተን አካውንት መጠቀም አይችሉም ማለት ነው። ነገር ግን አንዳንዴ ደግሞ አርጋችሁት ራሱ መላካቸውን አያቋርጡ። ሌላ ደግሞ አካውንቱ በቅርቡ የተከፈተ አካውንት ከሆነ ለሰዓታት ጠብቁ ይላችኋል። መቼም ሊንኮቹ በአካውንታችሁ ባሉ በሁሉም ግሩፖች እየተላኩ አርፎ መቀመጥ በጣም ከባድ ነው። ስለዚህ አሁን ማቆም አለብኝ ካላችሁ ያላችሁ ብቸኛው አማራጭ አካውንቱን ድሌት ማድረግ ነው። ድሌት ስታደርጉ ግን መርሳት የሌለባችሁ አካውንታችሁ ድጋሚ አታገኙት። ማለት አካውንታችሁ ሲከፈት እንደ አዲስ ነው የሚከፈት። ስለዚህ ቴሌግራማችሁ ውስጥ ያሉት ፋይሎች በሙሉ ይደለታሉ ማለት ነው። ያላችሁን ፋይል በአጠቃላይ ወደ ሌላ መገልበጥ ይኖርባችኋል። ለምን? ፋይላችሁን ስለማታገኙት ድሌት ከማለታችሁ በፊት የምትፈልጓቸውን ፋይሎች ወደ ሌላ መገልበጣችሁን እርግጠኛ መሆን አለባችሁ ማለት ነው። አሁን እንዴት ድሌት እንደሚደረግ ልንገራችሁ። እዚህ ጋር ልብ ልትሉት የሚገባው ድሌት እና ሎጋውት በጣም የተለያዩ ነገሮች ናቸው። ሎጋውት ካላችሁት እናንተ ብቻ ናችሁ በዲቫይሳችሁ ያንን አካውንት መጠቀም ያቆማችሁ። እነሱ እንደፈለጉ መላክ ይችላሉ። ስለዚህ ምን ታደርጋላችሁ መሰላችሁ? ስልካችሁ ላይ ወይም ፒሲያችሁ ላይ ያለውን ማንኛውንም ብሮዘር ትከፍታላችሁ። ክሮም፣ ፋየርፎክስ፣ ኦፔራ ያላችሁን ትከፍታላችሁ። ፕሮሰሱ አንድ ስለሆነ እኔ በፒሲ ያሳያችኋለሁ፣ እናንተ በስልክ እኔ መከተል ነው። በመቀጠል ሰርች ማድረጊያው ላይ ድሌት ቴሌግራም አካውንት ብላችሁ ትጽፋላችሁ። ከዛ የሚመጣላችሁን የመጀመሪያውን ሪዛልት ማለትም አውቶራይዜሽን ቴሌግራም የሚለውን ትከፍታላችሁ።
ስልክ ቁጥር እንድታስገቡ ይጠይቃችኋል። ሀክ የተደረገባችሁን አካውንት የከፈታችሁበትን ስልክ ቁጥር አስገብታችሁ ኔክስት ትሉታላችሁ። ሲሙ እናንተ ጋር ቢሆን ባይሆን ችግር የለውም፣ ሲሙ ስለማያስፈልግ ማለት ነው። ከዛ ወደ ቴሌግራማችሁ ኮንፊርሜሽን ኮድ ይልክላችኋል። በፒሲ ከሆነ እንደዚህ ሲያደርጋችሁ ኮፒ፣ በስልክ ከሆነ ደግሞ ኮዱን ጫና አድርጋችሁ ስትይዙት ራሱ ኮፒ ያደርግላችኋል። ከዛ ወደ ቅድሙ ፔጅ ተመልሳችሁ ፔስት ትሉትና ሳይን ኢን ትሉታላችሁ። ከዛ ድሌት አካውንት ትሉታላችሁ። አሁን በድጋሚ ድሌት ማይ አካውንት ትሉታላችሁ። ከዛ ድጋሚ የስ ድሌት ማይ አካውንት ስትሉት አካውንታችሁ ይደለታል። አሁን በእናንተ ስም የነበረው አካውንት የለም። ምን ታደርጋላችሁ? በሲሙ እንደ አዲስ ሌላ አካውንት ከፍታላችሁ ማለት ነው። ነገር ግን በአፑም ሆነ በሊንኩ ይሄን ያህል ከመቸጋገር ሁነኛ መፍትሄው ምንድነው? ምንም አይነት አፕ፣ ምንም አይነት ሊንክ ከቴሌግራም ሆነ ከማይታወቅ ሶርስ አለመክፈት ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ። አሁን ደግሞ አካውንታችሁ ድጋሚ ሀክ እንዳይደረግ የምታደርጉትን ነገር ልንገራችሁ። አካውንታችሁ ሀክ እንዳይደረግ ቱ ስቴፕ ቬሪፊኬሽን ማብራት ይኖርባችኋል። ይሄ ቱ ስቴፕ ቬሪፊኬሽን ፓስወርድ ነው። ለምን መሰላችሁ የሚጠቅማችሁ? ሌላ ዲቫይስ ወደ እናንተ አካውንት ለመግባት ሲል ወደ ቴሌግራማችሁ በሚልከው ኮድ ብቻ መግባት አይችልም። አሁን የምትፈጥሩትን ፓስወርድ ማስገባት ግዴታ ይሆናል ማለት ነው። ስለዚህ ይህን ፓስወርድ ለማንም መስጠት የለባችሁም፣ መርሳት የለባችሁም። አሁን እንዴት እንደምታበሩት ላሳያችሁ። መጀመሪያ ሴቲንግ ትገባላችሁ። ከዛ ፕራይቬሲ ኤንድ ሴኩሪቲ ትገባላችሁ። በመቀጠል ቱ ስቴፕ ቬሪፊኬሽን የሚለውን አንዴ ትነኩታላችሁ። ከዛ ክሬት ፓስወርድ ትሉትና እዚህ ጋር የማትረሱትን ፓስወርድ ታስገባላችሁ። ሁለተኛው ላይ ፓስወርዳችሁን በድጋሚ ታስገቡትና ኮንቲኒው ትሉታላችሁ። በስልክ ከሆነ እንደዚህ ቀስቷን እየነካችሁ ነው የምታስገቡት። ከዛ አድ የፓስወርድ ሂንት የሚለው ላይ ፓስወርዱ ይጠፋኛል ብላችሁ ከፈራችሁ ለማስታወስ የሚያግዛችሁን ቃል ወይም አረፍተ ነገር የፈለጋችሁትን ትጽፋላችሁ። ይሄ ሂንት አካውንቱ ሲከፈት ፊት ለፊት የሚመጣና የሚታይ ነው። ስለዚህ ካረጋችሁ እናንተ ብቻ የሚገባችሁ ሌላ ሰው የማይገባው ሂንት ተጠቀሙ። እኔ ግን አልመክርም። በቃ የማትረሱትን ፓስወርድ ከፈጠራችሁ ይሄ አያስፈልግም። ሂንቱን ለመተው ከፈለጋችሁ ስኪፕ ትሉታላችሁ። መጻፍ አለብኝ ካላችሁ ግን እዚህ ጋር ጽፋችሁ ኮንቲኒው በሉት። በስልክ ከሆነ ደግሞ ቀስቷን ንኳት። ከዛ እዚህ ጋር ደግሞ እንደ ቅድሙ ብትረሱት ሪከቨሪ ማድረጊያ ኢሜል አስገቡ ይላችኋል። ካስገባችሁት የሆነ ሰው የእናንተን ኢሜል ቢያገኘው ወደ ቴሌግራማችሁ ካለ ፓስወርዱ መግባት ይችላል ማለት ነው። ስለዚህ ባታስገቡት መልካም ነው። ግን በምታስገቡት ፓስወርድ እንደማትረሱት እርግጠኛ መሆን አለባችሁ። ካለ ኢሜል ለማሳለፍ ስኪፕ ኢሜል የሚለውን መንካት ነው። በስልክ ከሆነ ስኪፕ ኢሜል የሚለው መጀመሪያ አይመጣም። አንዴ ቀስቷን ስትነኳት ስኪፕ የሚለው ይመጣል። ከዛ የዋርኒንግ ሜሴጅ ይመጣላችኋል። ኢሜል ሳታስገቡ ፓስወርድ ከጠፋባችሁ ቴሌግራማችሁን ድጋሚ እንደማታገኙት ነው የሚነግራችሁ። ከጠፋ ያላችሁ አማራጭ ዲሊት ማድረግ ይሆናል። እሱም 7 ቀን ጠብቃችሁ ማለት ነው። ለዛ ነው የማትረሱትን ፓስወርድ ማስገባት አለባችሁ ያልኳችሁ። ፓስወርዳችሁን እንደማትረሱት እርግጠኛ ከሆናችሁ ስኪፕ ትሉታላችሁ። እዚህ ጋር ጨረሳችሁ። ግን ልረሳው እችላለሁ፣ ኢሜሌ ሴፍ ስለሆነ ሪከቨሪ ኢሜል ማስገባት አለብኝ ካላችሁ ግን እዚህ ጋር ኢሜላችሁን አስገብታችሁ ሴቭ ኤንድ ፊኒሽ ትሉታላችሁ። ከዛ ወደ አስገባችሁት ኢሜል ኮድ ይላካል። እሱን ኮድ ታስገቡና ኮንፊርም ኤንድ ፊኒሽ ስትሉ ትጨርሳላችሁ። በስልክ ከሆነ አስገብታችሁ ስትጨርሱ አውቶማቲካሊ ራሱ ይጨርሰዋል። ከዛ ቴሌግራም ወደ አካውንታችሁ ቱ ስቴፕ ቬሪፊኬሽን እንዳበራችሁ የሚያረጋግጥ ኮድ ይልክላችኋል ማለት ነው። በዚህ መንገድ አካውንታችሁን ሴፍ ማድረግ ትችላላችሁ። ይህን ቪዲዮ ጠቃሚ ሆኖ እንዳገኛችሁት አልጠራጠርም። ጠቃሚ ነው ካላችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ሌላ ጊዜ በሌላ አስተማሪ ቪዲዮ እስከምንገናኝ ቸር ያቆያችሁ።